የኢትዮጵያ ሕዝብ ሆይ እውን ደርግ ጨቋኝና በዝባዥ ነበረ? ለመሆኑስ ዛሬ ደርግ አለ? ደከመኝ ሰለቸኝ ሳይል ለ30 ዓመት ለእናት ሀገሩ አንድነት፣ ለኢትዮጵያ ሕዝብ ማህበራዊ ደህንነት እና ሰላም በደሙ የሚዋጀው ታማኝና ጀግናው ሰራዊት የሚዋደቀው ለአንድ ሰው ስልጣን ወይም ወንበር ጥበቃ ነው? ገንጣዮችና አስገንጣዮችን የሚመሩ ሀገር መሪዎችም በኢትዮጵያ የኔን ወንበር ወይም ስልጣን ደርበው ለመያዝ ይሆን? በጣም የምትወጠሩ ሰዎች ሰው ሁኑ። ዝም ብሎ አሞርፎስ፣ ዝም ብሎ ባለስልጣን ሱፍ ለባሽ የተቸገረ እንደ ልቡ የማይናገር ከናንተው ስንት ሰው ነው የኋላ በር እያስከፈተ መኪና ውስጥ የሚቀመጥ? መጥፎ ካልቸር ነው። ብዙ የኢህአዴግ ወንድሞቻችን የበላው ይሄ ነው። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። ቆይ እሺ፣ ኃይለ ሥላሴ መጥፎ ነው ቀይር ናቸው አይደለ? ደርግ መጣ፣ ፋታ አልሰጠነውም ቀየር ነው። ኢህአዴግ መጣ፣ ፋታ አልሰጠነውም ቀየር ነው። አሁን ሌላ አዲስ መንግስት መጣ። እንደውም 3 ዓመት ሳይሰራ የምን 3 ዓመት ገና በመጀመሪያ አልሰረኩም ብሎ ሲከራከር ከረመና መጨረሻ ላይ የሆነ ፈረስ የኔ ያልሆነ ፈረስ ወስጃለሁ ይላል። ኧረ የለም ይሄ ብቻ አይደለም ይሉታል። ከስንት ክርክር በኋላ ደግሞ ያው ፈረሱ አንገት ላይ የሆነ ገመድ መሳይ ነገር ነበር ይላል። ከስንት ክርክር በኋላ ደግሞ ገመዱ ከጋሪ ጋር የተያያዘ ነበር ይላል። ከስንት ክርክር በኋላ ደግሞ ጋሪው ላይ ወርቅ ተጭኖ ነበር ይላል። እና አሁን እነዚህ ሰዎች በኢሜይል እና በስልክ ከአሸባሪዎች ጋር ተገናኘን። በእኔ በኩል ዛሬ የኤርትራውንም ወንበዴ አንበል ሆነ የትግሬውን ወይም ሌላውን በኢትዮጵያ አንድነት እስከታመነ ድረስ ወንበሬን ለመስጠት ዝግጁ ነኝ። ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ። እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ። ንቀውናል፣ ደፍረውናል። ብታምኑም ባታምኑም በቁም ሞተናል። እስከሚቀጥለው 1 ዓመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ ነው። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። ነገር ግን ዲፕ ኮሚትመንት አለኝ። በምርጫው ኢህአዴግ ቢሸነፍ እርግጠኛ ሆኜ የምነግረው እንለቃለን ስልጣናችንን። ከዛ በፊት በፌስቡክ ጩኸት የሚባል ነገር ካለ ግን ያው እንደተለመደው ይሆናል እንጂ አይደረግም። ይሄ እንዳይጠበቅ ማለት ነው። ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ነው። የራሴን ልምድ ልንገራቸው። ሁለተኛ ደረጃ ትምህርት ቤት መጨረሻ ላይ ነው ሲጃራ ማጨስ የጀመርኩት። ለምን ቢባል ስልጡኖች የምላቸው ሰዎች ሲጃራ ያጨሳሉ። እኔም ወጉ ይድረሰኝ አልኩና ጀመርኩ። የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። እንዴት መሰላችሁ? ባለፉት 1 ወርና 2 ወር በእኔ በኩል ዛሬ የኤርትራውንም ወንበዴ አንበል ሆነ የትግሬውን ወይም ሌላውን በኢትዮጵያ አንድነት እስከታመነ ድረስ ወንበሬን ለመስጠት ዝግጁ ነኝ። በተደጋጋሚ ነግራቸዋለሁ። አሁንም እኔ በኩራት ነግራቸዋለሁ። ከኢትዮጵያ እኔ 1 ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ሌላውም ሰው እንደዛ መሆን አለበት። መስረቅ የለብንም። የሚሰረቅ ሀገር አይደለም። ነመቱ ፈቹኝተው ሀበረቱ አባቱ ሀድሎሙ ይጆሊያተው ነምኒ ነሙማ
uumaa waaqaan uumame waan ta'eef keessatti waan beeku beeka. Namicha jijjiiruudhaaf dhama'urra yaada isaa jijjiiruu dhamawayya. Yaada jijjiiruu dhama'uun immoo barsiisuu አልሰረኩም ብሎ ሲከራከር ከረመና መጨረሻ ላይ የሆነ ፈረስ የኔ ያልሆነ ፈረስ ወስጃለሁ ይላል። ኧረ የለም ይሄ ብቻ አይደለም ይሉታል። ከስንት ክርክር በኋላ ደግሞ ያው ፈረሱ አንገት ላይ የሆነ ገመድ መሳይ ነገር ነበር ይላል። ከስንት ክርክር በኋላ ደግሞ ገመዱ ከጋሪ ጋር የተያያዘ ነበር ይላል። ከስንት ክርክር በኋላ ደግሞ ጋሪው ላይ ወርቅ ተጭኖ ነበር ይላል። እና አሁን እነዚህ ሰዎች በኢሜይል እና በስልክ ከአሸባሪዎች ጋር ተገናኘን